እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑልኝ። እሺ እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑልኝ። እንዲቆም እግዚአብሔርን አመስግኑልኝ። አመሰግንሃለሁ ልዑል አምላክ አመሰግንሃለሁ። ቸርና ደግ አባቶ እኔ አመሰግንሃለሁ። 3 ዓመት ሙሉ ሰሚት ነበር የምኖረው። ሰሚት አካባቢ ነበር የምኖረው። እዛ አምልኮ ላይ ያለው እንደ ወለምታ ብሎ እግሬ ውልቅ አለ። ይሄው 3 ዓመት ሙሉ ያሰቃየኝ ነበር። ከአንደኛው እግር ወደ አንደኛው እግርም ተጋባ። እዚህ ጉልበትና ጉልበቴን ይዞ አያራምደኝም ነበር እና ያልሄድኩበት ሐኪም ቤት ያልተጸለየልኝ ነገር የለም። ግን በቀደም እዚህ ማታ እሁድ ቀን ማታ መጥቼ ተጸለየልኝ። ትንሽ ይሄ ጉልበቴን የሚዘኝ ከኋላ የሚጨመድደኝን ሁሉ እየለቀቀኝ መጣ። በቀደም ደግሞ ዓርብ ዕለት የቀረውን ሁሉ ተጸለየልኝ። እግዚአብሔር ይመስገን። አሁን እጥፍ ዘርጋ ቁጭ ብድግ ማለት እስቲ ሶስት ዓመት ሙሉ መላቀቅ አልቻለም። አዎ በፍጹም ፊዚዮቴራፒ ምን ያልሆነ ነገር የለም። ጸሎት ያላስደረኩት የለም። ለጊዜው ለአንድ አፍታ ይለቀኛል፣ ወዲያው ደግሞ ተመልሶ እዛው ነው። አዎ ምንም ለውጥ አልነበረውም። አሁን ግን እግዚአብሔር ይመስገን እዚህ ደጅ ደርሼ ከሄድኩ ቀን ጀምሮ ከኋላዬ የነበረውን ሁሉ እየለቀቀኝ እንደዚህ ግሬን እንድድግ ማድረግ አልችልም ነበር። እግዚአብሔር ይመስገን። አመስግኑልኝ፣ እግዚአብሔርን አመስግኑልኝ። እግዚአብሔር የተመሰገነ ይሁን። አሁን ጨርሶ ይምረኛል ጌታ። እግዚአብሔር ይምረኛል። መሮጤን እንደ ሕፃንነት እንደ ልጅነቴ እንደምቦሳ እሮጣለሁ ብዬ ነበረ። ጌታ አደረገልኝ። እግዚአብሔር ተባረክ። እስቲ ከኔ ጋራ ከኔ ጋራ እግሮትን ያጥፉ አይታዘዝም ነበር። ኧረ በፍጹም ሐኪሞች ምን አሉሽ? ሐኪሞች የደም ስሮች እዚህ አካባቢ ያለው የሆነ እሱ አልቋል። ሴሎቹ አጥንቶች ይሄ መገጣጠሚያ ውስጥ እዚህ ጋር ያለው ፈሳሹ የለም መንቀሳቀስ አይችልም። አዎ ሴሎቹ እንትኖቹ ደግሞ ተዳክመዋል፣ ሞቷል። አሁን እስቲ እንበላ ግን ያው ነው እሮጣለሁ፣ ያው ነው። ጌታ ግን ቀኑ ገና ስለነበረ ነው። ቀኑ ዛሬ ሆነ። ቆይ 3 ዓመት ሙሉ ሲቃይ ነው። ኧረ በስመ አብ ማጠፍ መዘርጋት በመንገድ ሲሄድ ጉልበቴ ራሱ ይወልቃል። ውልቅልና ባፍቲሜል ይተክለኝ ይላልና በጥንቃቄ ነው የምሄደው። አሁንም ያፍራቻ በውስጥ ያለ እንደዛው ያደርገኛል ይላል። ግን ዛሬ በዚህ በኩል ስመጣ ጭቃውን የራሱ ጉዳይ እያልኩ ጸጥ ብዬ ነው የመጣሁት። አላዳለጠኝም እንኳን። ጌታ ይባረክ። እንደዚህ ማለት አይልማ እንደዚህ ወጥሮ ይዘዋል። እንደገና ደግሞ አቅጣጫውን ይስታል እና ውልቅ ብሎ አቅጣጫውን ፈሳሽ ስለሌለው እኔ ምን አውቃለሁ። እንግዲህ እነሱ ናቸው ግን አንዱን ልቆ አንዱን ይኸው እንደኔ ቀይር። ያው ደግሞ ሰዎች በመንከሴ ብዙ ሰዎች ጠልተው ነበር። አሁን ምን ትያለሽ? አሁን ጌታን በጣም ነው የማመሰግነው። ውለታው ብዙ ነው፣ እኔ ከፍዬ አልጨርሰውም። እግዚአብሔር ሆይ ተባረክ። ምስጋና ብቻ ነው ለአንተ፣ እልልታ ብቻ ነው ለአንተ። እኔ አቅም የለኝም። አሁን እስቲ ብዙ ጸሎት ቤት ሄደሽ ኧረ በስመ አብ ምን ነው የምናገረው? ቋንቋም ቃላትም የለኝም። እግዚአብሔር ከኔ ጋር ነው፣ ቸር ነው፣ እረኛዬ ጠባቂዬ ነው፣ ሲጠብቀኝ ነው እስካሁን። አሁን ተስፋ የቆረጡ እንዳንቺ ብዙ ቤተክርስቲያን ሄደው ብዙ ነቢያት ጋር ሄደው
በሰፈር በመንደር አሉ፣ ቤታቸውም ተመልሶ የተቀመጡ አሉ። ምን ትያቸዋለሽ? ለእነሱ ወደ እግዚአብሔር ቤት መሄድ ነው። ጠዋት ማታ ለእሱ መንገድ ነው፣ ለእሱ ማውራት ነው። እሱም አይረሳም፣ አይተኛም፣ አያንቀላፋ እውነተኛ አምላክ ነው። አይተኛም፣ አይንቀላፋም። ጠባቂያችን፣ እረኛችን አይተኛም፣ ጠባቂያችን እና ወደ ጌታ ቤት ሂዱ፣ ለእሱ ንገሩ፣ ወደ እሱ ቅረቡ፣ እመኑ። እምነትን ማመን ነው፣ ጌታን ማመን ነው፣ የፈጠረን አምላክን ማመን ነው። አለሱ መዳን የለም፣ አለሱ መዳን የለም። መዳን በሱ ብቻ ነው። እንደዚህ የሚሉ ሰዎች አሉ። ደግሞ አምነናል ምንም ለውጥ የለም የሚሉ አምነን ሄደን ምንም የለም የሚሉ ሰዎች ቀናላቸው ነው የምትይው። ጊዜ ያላቸው ከልብ ማመን ደግሞ ያስፈልጋል። ዋናው መምጣት ብቻ አይደለም። ከልብ ያድነኛል ብሎ ካመኑ እግዚአብሔር ቀንና ሰዓት ደቂቃ የለውም፣ ወዲያው ነው የሚያድነው። እኔ እዚህ ቤት ስመጣ የሆነች ልጅ ናት ይዛኝ የመጣችው። ግን እዚህ ቤት መዳኛዬ ሊሆን ይችላል ብዬ ነው በማታ የመጣሁት። ይኸው እግዚአብሔር እዚህ ቤት አምላክ ማንንም አይረሳም። የዓለም መድኃኒት ኢየሱስ አሁንማ አድነኛል፣ አድኖኛል። ፈሳሹ ተመልሷል፣ እግዚአብሔር ይመስገን። ስለዚህ ተመልሷል፣ ይታዘዛል። አዎ እንደዚህ የታዘዘው እንጂ ዘርግቼ እኮ ማታ ማጠፍ በጣም ችግር ነው፣ ቦታውን ይስታል። እንደገና እንዲህ አድርጌ ወዲያ አድርጌ አብዬ ነው የሚመለሰው። አሁን ግን እንደፈለገኝ ይዘረጋለሁ፣ እንደፈለገኝ እራመዳለሁ። ይባረክ ጌታ። ገንዘብ የማይጠይቅ ምስጋና ብቻ፣ አምልኮ ብቻ፣ እሱን ማመን ብቻ፣ ምንም የማይጠይቅ። አሁን በዚህ ባለፈው ከ6 ወር በፊት አንድ ሴትዮ በወጌሻ ታድንሻለች ብሎ ልጆች ይዘውኝ ሄዳ 5000 ብር ከፍዬ የባሰው ንግግዴ ወጣ። እንኳን ልጅ እዚህ ግን 5 ሳንቲም አላወጣሁም፣ 5 ሳንቲም አላወጣሁም። ጌታ ግን እሱ ፈለገኝ፣ አገኘኝ። እዛ ጋር ነበር የተቀመጥኩት። አየኝ ሆነ እግዚአብሔር አየኝ። የውስጤን የልቤን ያቅ ነበርና አየኝ። ጌታ ይባረክ። እስቲ የሆነ ነገር ማወቅ ፈልጋለሁ። ሻሎም የኛን ቲቪ ፕሮግራም የምትከታተሉ በዚህ ሰዓት እግዚአብሔር ከሁሉ በላይ ነው። እግዚአብሔር ቸር ነው፣ ኤልሻዳይ ነው፣ አዶናይ ነው። ኤሎሂም የእስራኤል ቅዱስ እግዚአብሔር ባላችሁበት ቦታ ያድናችኋል። ዋናው እምነት ነው፣ ደግሞ ተስፋ አለመቁረጥ ነው። እግዚአብሔር ቀን አለው። እግዚአብሔር ጸጋና ሰላም ይብዛላችሁ። የተኛችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች በጌታ በኢየሱስ ፈውስ የልጆች እንጀራ ናት ተብሎ እንደተጻፈ አሁን ባላችሁበት ቦታ ተፈውሱ። አሜን በሉ። አሜን አሜን ይሁንላችሁ። ስለዚህ አሁን እግሮት ውስጥ ውሃ ገባ፣ ይታዘዛል። የ3 ዓመት ታሪክ በስመ አብ እግዚአብሔር ወይ እችን ተስፋ እችን ቀናያት አለው ብዬ አልባባ